በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከልግማ ከለፉ ለቁልቁሎ ዋቀዮ ተቋሜ በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አሜን። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ሊከተለኝ። ክቡር አባታችን ቆሞስ አባ ክንፈ ሚካኤል የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ክቡር ሊቀ አእምሮ ደረጀ ታከለ በምዕራብ ሸዋ ሀገረ ስብከት የዋግኽምራ ወረዳ ቤተ ክህነት የሰንበት ቤቶች ማደራጃ ክፍል ኃላፊ፣ ክቡር አባታችን መጋቤ ሰናይ ቀሲስ ስንታየው አየለ ስንታየው የሳለሞ ገብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን ዋና አስተዳዳሪ፣ ክቡራን ሰባክያነ ወንጌል ዘማሪያን፣ ወረደ ያሬድ ሊቃውንተ ቤተክርስቲያን፣ ወረደ ሊቃውንት የሰንበት ቤት ወዳጆች፣ ከሩቅም ከቅርብ የመጣችሁ ምዕመናን ወምዕመናት፣ በልዩ ልዩ የኮሚኒቲ ስራ ይህን ደብር የምታገለግሉ አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? አከም ቡልታኔ አከም ጅርቱ ገለቴፈሙ ቢዋቄፈሙ አበረዋቁማ ሳከንቴ uማንኬኛ ዋቀሎም ጌጌ የሮ ከናፊ ሰዓት ከናፊ ዋኑ ገኤፍ መቃንሳ ከንገለቶ ቤቲ ከነቢ ከሚሉ ባተው ነዱካ ቡኡ ከገርባ በወጅራት ኦታገም ፈኖ ኮስባቴ ነዱካ ያዙ ወንጌል ማቴዎስ ቡቁና ኩደጃ ለቆሳ ዲግደጃ ኩደቲ ወንጌል ማርቆስ ቡቁና ሰቴት ለቆሳ ሶቶኛ ፎኩባለት ዱጊ ሰገሌ ዋቀዮ በሬፈሜን አረታቦን ቡቆ ዋቀዮ ራማባዬ ማለት ወይሲቶ ከነተሳለም ለከንጀሮ ኪታበ ቁልቁሎሁ ወሬፈኔ ደቂቃ ሙራሳፍ ሰገሌ ዋቀዮ ወሊን በረነቹላ uማንኬኛ ዋቀዮ ሰፈጋተን የሴ ሰዲያተ ቆጴሴ ይሰሮከተ ይፈታ ተሲያከነ ወርሲስ ተለጃለ ለራፊ እየመሳ ሞፋተሩ እግዚአብሔር አምላካችን እንዲያስተምረን ፈቃዱ ይሁንልን። የሚከተለን የሚወድ ከኋላ የሚመጣ የሚፈልግ ሰው ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። የማቴዎስ ወንጌል ምዕራፍ 16 ቁጥር 24 እና የማርቆስ ወንጌል ምዕራፍ 8 ቁጥር 34 ላይ ተዘግቦ የምናገኘውን የእግዚአብሔርን ቃል መሰረት በማድረግ የዛሬውን በዓል አስመልክተን በአጭር ደቂቃ ቃሉን እንሰማለን። እንግዲህ የእግዚአብሔር ቤተሰቦች ዓለም የተፈጠረችው በመጀመሪያ ዕለት ነው። ዓለም ራሷ ስትፈጠር በመስቀል ምልክት ነው። የእግዚአብሔር የሥራው ማጠቃለያ የሆነው የሰው ልጅ የተፈጠረው ዕለተ ዓርብ ነው። ሰው የተፈጠረው በመስቀል ምልክት ነው። ስለዚህ መስቀል በብሉይ ኪዳንም በአዲስ ኪዳንም ከፍጥረተ ዓለም ጋር ግንኙነት ያለው፣ ከፍጥረተ ዓለም ጋር የተሰናሰለ፣ ከፍጥረተ ዓለም ጋር የተገናኘ የእግዚአብሔር ሐሳብ የተገለጸበት፣ ማዳኑ የተረጋገጠበት፣ ሰውና እግዚአብሔር የተገናኙበት፣ ሞት የተወገደበት፣ ሰላም የታወጀበት፣ የሁላችን ጠላት ዲያብሎስ የታሰረበት፣ እኛ ደግሞ ተፈተን የእግዚአብሔር ልጆች የሆነበት፣ እግዚአብሔር የእርቁን ሰነድ የጻፈበት የእርቅ ሰነድ ነው መስቀል። እንግዲህ የአዲስ ኪዳኗ ቤተ ክርስቲያን ይበልጥ በመስቀል አገልግሎት ላይ የተመሰረተች ናት። በመስቀል ላይ የተከፈለ ዋጋ የተመሰረተች ናት።
እንደምናውቀው የክርስቶስ አካል የሆነችው የአዲስ ኪዳኗ ቤተ ክርስቲያን ክርስቶስ በደሙ የመሰረታት በመስቀል ላይ ሆኖ ነው። በመስቀል ላይ ሥጋው ሲቆረስ፣ በመስቀል ላይ ደሙ ሲፈስ፣ ያ የፈሰሰው ደም የሰውን ልጆች የበደል ኃጢአት አጥቦ ያስወገደ ሕያውም አድርጎ ከእግዚአብሔር ጋር ያገናኘ ቤተ ክርስቲያንን በምድር ላይ ደግሞ እንድትገለጥ ያደረገ ነው። ክብር ምስጋና ለአምላካችን ለእግዚአብሔር። ለሁላችሁ እግዚአብሔርን አመስግኑ። ስለዚህ ይህ መስቀል ለዚህ ነው አምላካችን ክርስቶስ ሊከተለኝ የሚወድ ሰው ቢኖር፣ ከኋላዬ ሊመጣ የሚፈልግ ሰው ቢኖር፣ ደቀ መዝሙሬ ሊሆን የሚፈልግ ሰው ቢኖር፣ እኔን አምኖ በመንግሥተ ሰማያት በቀኜ መቆም የሚፈልግ ሰው ቢኖር መስቀልን ተሸክሞ ይከተለኝ አለ። መጀመሪያ ራስን መካድ ያስፈልጋል። ለፈቃደ ሥጋ ራስን መካድ፣ ለዚህ ዓለም ኃጢአት ራስን መካድ፣ ለዲያብሎስ አሰራር ለዓለም አምሮት አለመገዛት ራስን መካድ ማለት ይሄ ነው። ይህንን ትተን መስቀሉን ተሸክመን በፍቅር እንድንከተለው። መስቀል መሸከም ማለት የመጀመሪያው የእግዚአብሔር ቤተሰቦች የክርስቶስን መከራ ሕማሙን በሕይወት ዘመናችን እያሰብን መኖር አለብን። ሌላው ደግሞ የክርስቶስ ደም የነጠበበት የክርስቶስ ሥጋ የተቆረሰበት ዲያብሎስ ታስሮ የተወገደበት የሰው ልጅ ከኃጢአት ገመድ የተፈታበትን መስቀሉን በሕይወት ዘመኑ እየተባረከበት እየተቀደሰበት እግዚአብሔርን እያሰበበት ሕጉን እየፈጸመበት እንዲኖር የታዘዘበት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የመስቀሉ ልጆች ያደረገን አምላካችን የተመሰገነ ይሁን። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ለማያምኑት ሞኝነት ነው አለ። ለሚጠፉት ለማያምኑት ሞኝነት ነው፣ ለምናምን ለእኛ ለእግዚአብሔር ልጆች ግን በደሙ ለታተምን ለእኛ ልጆቹ ግን በስሙ ለተጠራን ለእኛ ለልጆቹ ግን ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ለተወለድን ለእኛ ለልጆቹ ግን የእግዚአብሔር ኃይል ነው አለ። የእግዚአብሔር ኃይል ጠላትን ሰይጣንን ያስራል። የእግዚአብሔር ኃይል የኃጢአትን ገመድ ይበጥሳል። የእግዚአብሔር ኃይል ከሞት አውጥቶ በዘላለማዊ ሕይወት ያደርሳል። ያንን ክርስቶስ ፍቅሩን የገለጸበት በመስቀል ላይ ፍቅሩን የገለጸበት በመስቀል ላይ። ስለዚህ የመስቀሉ ጠላት አይጠፋም። የማያምኑት ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይነሳሉ አለ መጽሐፋችን ላይ። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈው መልእክቱ ላይ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይነሳሉ፣ እኔ ግን እላችኋለሁ አለ መጨረሻቸው ጥፋት ነው አለ። የእግዚአብሔር ቤተሰቦች መጨረሻቸው ጥፋት ነው። ስለዚህ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይነሳሉ እንደተባለ ክርስቶስን ሰቅለነዋል ገለነዋል ያሉት አይሁድ የክርስቶስ መስቀል ሙት ሲያስነሳ፣ ጎባጣ ሲያቀላ፣ እውር ሲያበራ ቢያዩት በምቀኝነት ተነስተው ከከተማ አውጥተው በአደባባይ አስቀምጠው የቤታቸውን ቆሻሻ ጉድፍ አውጥተው ይጥሉበት ነበረ። የመስከረም 16 በደመራው ዕለት መስከረም 17 በመስቀል ዕለት እንማረዋለን። የእግዚአብሔር ቤተሰቦች እንማረዋለን። ዛሬ የሚከበረው የመስቀል በዓል ሁለት ነው። ሁላችሁ ክርስቲያኖች ልታስቡት የሚገባው መስቀሉ ሁለት ጊዜ የተገኘበት ነው። ከጾሙም ጋር ይገናኛል። ያለነው አብይ ጾም ውስጥ ነው። የአብይ ጾም ደግሞ የመጀመሪያው ሳምንት ጾመ ሕርቃል ይባላል በቤተ ክርስቲያናችን። የመጨረሻው ሳምንት ሰሙነ ሕማማት ይባላል። ይሄንን ሁለቱን ሳምንት ስንቀንሰው 40 ቀን ይሆናል። የእግዚአብሔር ቤተሰቦች አንድም ቅዳሜና እሑድ ከእሱ ሲወጡ 40 ቀን ይሆናል። የክርስቶስ ጾም 40 መዓልት 40 ሌሊት ነው የሚለው መጽሐፉ። ከዚህ የተነሳ ነው መጽሐፉን የምትፈጽም ቤተክርስቲያን ግን ይህንን ታከብረዋለች። ክርስቶስን አምላኬ ያለችው ቤተክርስቲያን ጾሙን ትጾምለታለች። ክርስቶስ አምላኬ ያለችው ቤተክርስቲያን መስቀሉን ታከብርለታለች። ክርስቶስ አምላኬ ያለችው ቤተክርስቲያን 9 የክርስቶስ አበይት በዓላት
ዘጠኝ የክርስቶስ ንዑሳን በዓላት በአጠቃላይ 18 በዓላትን የክርስቶስ በዓልን ታከብራለች። ክብር ምስጋና ለአምላካችን ለእግዚአብሔር። እንኳን ደስ አላችሁ እግዚአብሔር። ከነዱካቡ በርባን ወጅራ ነወርዶኩ ከበርባን ወጅራ ኦፋ ገኑ ፈኖ ኮስራቴ መዱካ ያቡ ጀዴ ክርስቶስ ወንጌል ማቴዎስ በቆና ኩረሻ ለኮሰ ድግደኛ ፉሪፊ ወንጌል ማርቆስ በቆና ሰቴ ለኮሰ ሶዶሚ አፍርጉ ባረተ ሙሉበት ይላል። ከለየቹን ጆሌ ዋቀዮ ጀልቀብ አዱኛን ጉን ጋፈ ኡመምቱ ፈገኘ ፈኖት ይላል። አርዲ አዱኛ ተራ እና ያተ ፈገሺ ፈኖ ዳሎመኔ ጀልቀበ ፈኖመ አዱኛ ከን ዶመ ጉባረትስ ሙጫለማ ሀሉ ፊቢኖ ዋቀዮቲን ጋፈው ነው ፈኬኘ ፈኖቲን ነው ይችላል። ጀልቀበስ ከዱመለ ፈኬኘ ፈኖቲን ወደስ ቡፍሌተን ካለሞ ሁመ ፈኖቲን እንፍኒ ቢገለደ መቃዋ ቀዮ ፊማቶ ገለተ ይሳፊ ሁመ ፈኖሳቲን ዶቁፍኔ ካለ ሁመ ፈኖሳቲን ዶቁኔ ፈይነ ሁመ ፈኖሳቲን ዶቲባ በቀሌ አርገሜ እጆሌ ዋቀዮ ታለ ኮሉ ዋቀዮ ከሰገለ ላላ ኮሉ ዋቀዮ ከሰገለ አርከ ዋቀዮቲን አመተለ ኢገ ዋቀዮቲን ይገምለ ፎር ዋቀዮቲን ነይም ከናዊ ጆሌ ዋቀዮ ሰሊ በለታ ዳለለ ሙጩማ ዋቀዮ አርገለ ክርስቶስን ካመቶ ኮታለ ፈኖ ክርስቶስ ተንበተርጊነ የሙ ክርስቶስ ፈኖ ኩባረቲ ፈድበሙ ሙጫነባ ጩቡራ ቁልቁላይ ኢገ ክርስቶስ ጮቤ ሰላቴ መኒ ክርስቲያናሺ ካመ ክርስቶስ ሳደሞ ለፈረቲ ሁንዶፊ ሁልፊ ቢገለ መቃዋ ቀዮ ቲፋቶ ንቴና ዋቀዮ ገለ ይፈቃላ ፈኖ ኩባረቲ ኢገ ክርስቶስ ለንገለ ከኑዶፊ መኒ ክርስቲያና ኩን ኢቢድሽ ወሊ ጅክሼ ጉቤ በለሱ ኡርጉፌ ጅክሼ ዋዳ ጉዳላ ከታጪ ማለት ሁንዴሴ ተኑከለ ዋቀዮዳ ከናፊ ፈኖ ክርስቶስ ወራ አመነሊፍ ወራ ክርስቶስ ዋቀታሲ በተሪ ወራ ክርስቶስ ወፍታታሲ ሰሚ ወራ ሊከሳሉ ገሪ ወራ ፎንሳ ያተሪ ወራ ቢሻድ ራፊ አፉራ ቁሙራ ለተሪ ሙጡማ ዋቀዮ አርገተሪ ሰሙል ሰዲም በለራ ለተሪ አቱ ሞቱማ ዋቀዮ ወረታሊፍ ሁንዲ ፈኖ ክርስቶስ ዋየን ዱቢ ፈኖ ክርስቶስ ፋይነዳ ወራ ይነበገሩ ወራ ወንገሩ ወራ ይሰገለንገሩ በዲሳሊቲ ይላላ በሁማ ሳሊቲ ይላላ ከላፉ ሁሉ ጳውሎስ ሰበብ ፊልጵስዩስ የሙበረስ አከለ ዋየ ፈኖ ክርስቶስ ዲነታ አሊከንካል ንጂው ይላላ አሊ ዋየ ሳሊ አመስነዱባል ቦሬን አመስነዱባል ጡሙሩ ሳሊ ዱዋዳ በዲና ይሉል ዋቀዮ ፈኖ ክርስቶስ ዲነታ ታሊካው በዲካ አላላ ፈኖ ክርስቶስ ሙከተኑ ጀለችዩ ሙከተውሳ ኑቲማል ኑይሽቤሩ ሙከተውሳ ወቶቤሩ ሁሉ ዋቀዮ ረጅራ ሁሉ ዋቀዮ ረጅራ ኢግ ዋቀዮ ረጅራ ወራቲ ሶቤ ፎኑ ዋቀዮ ረራቲ ፎቶቄራ ፎኑ ዋቀዮ ኢግ ዋቀዮ ሞ ጅሬነ በራነ ማለት ነረ ጂጂራ ጩቡራ ነባሃቃ ሚርጋ ዋቀዮ ነመላባ ዋቀዮ ፋለ በጅራቺሳ ከናም ይወለ ዋቀዮ ፈኖ ክርስቶስ ፈይነ ተራወደ ንቤ ተራወራ ባቀም ሳሪ ፈኖ ክርስቶስ ዲና ካሪተው ተራብ አራተን ተበላ ያን ፈኖ ሳቲ አያነ ለበቀ ኢኒ ተልቀራ ሞዲቲ ቆሶጆሲ ሃለ ከንታ